ግንቦት ሰባት የተሰኘው ድርጅት ጠላትነቱን በአፉ የሚነግረንን ወያኔ ወዲያማዶ በመተው የኦሮሞን ህዝብ የነጻነት ትግል ጎራ በማናጋት ላይ አተኩሯል። ድርጅቱ ከኦሮሞ ህዝብ የትግል ጎራ በጣት የሚቆጠሩ ወንጀለኞችን በጉያው ሸጉጦ እንደ መሳሪያ በመጠቀም የኦነግን ታላቅነት ሊያረክስና የትግሉን ዓላማም ለመቀልበስ ሲል ደጋፊዎቹን ደቦ ጠርቶ ወደ ዘመቻ ገብቷል። ከዚህም አልፎ የኦሮሞን ህዝብ የአገር ባለቤትነት መብት በእጅጉ በመዳፈር ለኦሮሞ ሀገር ኦሮሚያ ስምና ካርታ ያለውን ጥላቻ ያለ ሀፍረት ገሃድ በማውጣት የፕሮፓጋንዳ ጥቃት ከፍቶበታል። በኢትዮጵያ አንድነት ስም እንቀሳቀሳለሁ የሚለው ይህ ድርጅት በእጁ ከሚገኘው ኢሳት የተባለው ሚዲያ በተጨማሪ ሌሎች አማርኛ ተናጋሪ ነጻ ተብዬ ሚዲያዎችንም በኦነግና አመራሩ ላይ በማሳደም የቃላት ጦርነት ከፍቷል። እውነተኛና ህጋዊ በሆነው ኦነግ ላይ ካለው ጥልቅ ፍራቻና ጥላቻ በመነሳት ኦነግንም ሆነ የኦሮሞን ህዝብ ትግል መወከል የማይችሉ በጣት የሚቆጠሩ ተራ ግለሰቦችን እንደ መሳሪያ ተጠቅሞ በእሳት እየተጫወተ ይገኛል። ከተያያዘው ከዚህ አፍራሽ ዘመቻ እንዲቆጠብ በተደጋጋሚ ጥሪ ቢቀርብለትም ጆሮ ዳባ ማለትን መርጧል። ግንቦት ሰባት በተያያዘው የፕሮፓጋንዳ ዘመቻ መሰረት ኦሮሞ የሰፊዋ ኦሮሚያ ሀገር ባለቤት መሆኑንም ይህንንም የሀገር ባለቤትነት መብቱን ለማረጋገጥ መታገሉ ወንጀል ተደርጎ እየቀረበ ነው። የኦሮሞ ህዝብ የሚኖርበትን ሰፊ መሬት የሚያሳየው የኦሮሚያ ካርታም የኢትዮጵያን የሚንድ አደጋ ተብሎ በዚህ ኃይል ዘንድ በጽኑ እየተወገዘ ይገኛል። የኦሮሞ ህዝብ የራሱን እድል በራሱ ወስኖ ካሻው የራሱን መንግስት መመስረት አሊያም ከጎረቤት ህዝቦች ጋር የፖለቲካ አንድነት የመፍጠር መብቱ ግንቦት ሰባት ዘንድ እንደ ወንጀል ታይቶ ሰፊ የፕሮፓጋንዳ ጥቃት ተከፍቶበታል። ባጭሩ ለማስቀመጥ ይህ ድርጅት በኦነግ ላይ የተያያዘውን የጥቃት ዘመቻ አድማስ በማስፋት ሰፊውን የኦሮሞ ህዝብ ወደ ማጥቃት ተሸጋግሯል። ይህ ኃይል የኦሮሞ ህዝብ በስከዛሬው ትግሉ የተጎናጸፋቸውንና የወያኔ መንግስትም ሳይቀር በተወሰነ ደረጃ አምኖ ለመቀበል የተገደደውን መብቶች ሽሮ የቀደምት አባቶቹን አይነት ስርዓት ለመመለስ ሳይታክት እየሰራ መሆኑን በይፋ አውጇል። የኦሮሞ ህዝብ እስካሁን ከእጁ ያስገባቸውን መብቶቹን እየተንከባከበ የተቀሩትንም ለመጨበጥ መራራ ትግሉን አጠናክሮ በቀጠለበት በዚህ ወቅት ግንቦት ሰባት በሚል ስም ራሱን ያደራጀው ኃይል የኦሮሞ ህዝብ ተጨማሪ ድል መጠበቅ ይቅርና እስካሁን ያገኛቸውን ድሎችንም ለመቀልበስ ያለውን ጽኑ ምኞት ገሃድ እያወጣ ነው። ኦሮሞ የራሱን እድል በራሱ የመወሰን ነገር ለተቀሩት የኢትዮጵያ ህዝቦች መጠነ ሰፊ አደጋ ነው በማለት ግንቦት ሰባት ሁሉንም ህዝቦች በኦሮሞ ላይ ለማነሳሳት በግልጽ መለፈፉን ስራዬ ብሎ ተያይዞታል። ኦሮሞ በተቀሩት የኢትዮጵያ ህዝቦች ዘንድ በጭራቅነት ተፈርጆ የጥቃት ቀለበት ውስጥ እንዲገባ ኢሳት በተባለው ሚዲያ አማካኝነት አደገኛ ጥሪ እየተላለፈ ይገኛል። ይህ ሲሆን ታዲያ የኦሮሞም ህዝብ በውድ መብቶቹ ላይ እየተሰነዘረ ያለውን የጥቃት ዱላ ለመቀልበስ ተገቢውን እርምጃ ለመውሰድ መገደዱ አይቀሬ ይሆናል። በዚህ ግጭት ሳቢያ ነገ ሊከሰት ለሚችለው አደጋ ደግሞ ተጠያቂዎቹ ግንቦት ሰባት እንደ ልሳኑ ሆኖ የሚያገለግለው ኢሳት ድርጅቱን በማበር ተመሳሳይ ጸረ ኦሮሞ መብት ፕሮፓጋንዳዎችን መንዛት የተያያዙ ሚዲያዎችና ከኦሮሞ የነጻነት ትግል ጎራ ከርተው በመሳሪያነት እያገለገሏቸው ያሉ ጥቂት ወንጀለኛ ግለሰቦች መሆናቸውን ማስገንዘብ እንወዳለን። በተለይም ለግንቦት ሰባት እንደ ልሳን ሆኖ የሚያገለግለው ኢሳት የተሰኘው ቴሌቪዥን የነዛ ባለው ጸረ ኦሮሞ ፕሮፓጋንዳ ከራዲዮ ሚል ኮሊንስ ወይም አርቲኤልኤም ጋር የሚቀራረብ ሚና እየተጫወተ መሆኑን መገንዘቡ አስፈላጊ ነው። ሚል ኮሊንስ የተሰኘው ሬዲዮ የ1994ቱ የሩዋንዳ የጅምላ ጭፍጨፋ እንዲከሰት ትልቁ ምክንያት መሆኑ ይታወቃል።
በዚህ ሬዲዮ አማካኝነት ሲነዛ የነበረ መርዛማ ፕሮፓጋንዳ ነው ያንን እጅግ የሚፈቀጥጥ የጅምላ ፍጅት ያስከተለው። ኢሳት አሁን በኦሮሞ ህዝብ በመሪ ድርጅቱ ኦነግና በኦሮሞነት ላይ አነጣጥሮ በተለያዩ ስልቶች እየነዛ ባለው አደገኛ ፕሮፓጋንዳ ነገ ኢትዮጵያ ውስጥ የሩዋንዳው አይነት ቀውስ እንዲቀሰቀስ መሰረት እየጣለ መሆኑን አስቀድመን መጠቆም እንወዳለን። በዚህ የጥቃት ዘመቻ ድርጅቱን በማበር የተሰማሩ ወገኖችም ከተጠያቂነት መዳን እንደማይችሉ መታወቅ አለበት። ቀደም ሲል እንደተጠቆመው ግንቦት 7 ኦነግን አዳክሞ የኦሮሞ ብሔርተኝነትን ለማኮላሸት ያለውን ጽኑ ምኞት ለማሳካት ለስም ነጻ የተባሉትን አማርኛ ተናጋሪ ሚዲያዎች ከጎኑ በማሰለፍ ላይ ይገኛል። በቀድሞው ስርዓት ወቅት የተሻለ የትምህርት ዕድል አግኝተው በዓለም አቀፍና የማህበረሰብ ሚዲያዎች አማርኛ ፕሮግራም ላይ የመስራት ዕድል ያገኙት ወገኖቹ የኦሮሞን ብሔረተኝነት ጨፍልቀው የቀድሞዋን የአባቶቻቸው አይነት ኢትዮጵያ እንዴት መመለስ በሚችሉበት ላይ ተባብረው እየሰሩ ናቸው። ይህንን ጸረ ኦሮሞነት፣ ጸረ ኦነግና ጸረ ኦሮሞ ህዝብ መብት ዘመቻ ገቢራዊ ለማድረግ ሲባልም በእጃቸው ያለውን የሚዲያ አየር ሰዓት እንደ ትልቅ መሳሪያ ሲጠቀሙ ይታያሉ። የጥቂት ከሃዲና ወንጀለኛ ግለሰቦችን ድምፅ ህጋዊ አስመስለው በተትረፈረፈ የአየር ሰዓት ያሻቸውን እንዲናገሩ ሲጋብዙ ሰፊውን የኦሮሞ ህዝብ የሚወክለውን ኦነግ ግን ተገቢውን እድል ነፍገው ድምፁን ለማፈን የተቻላቸውን አሻጥር ሁሉ እየሰሩ ናቸው። በቀድሞ ስርዓት ህልመኞች በሚንቀሳቀሱ ሬዲዮዎች፣ ቴሌቪዥኖች፣ የኢንተርኔት ድረገጾችና ሌሎችም የመገናኛ ብዙሃኖች አማካኝነት ይኸው ተመሳሳይ ዓላማ ያነገበ ስልታዊ የጥቃት ዘመቻ እየተካሄደ ነው። ይህን ያህል እየተደከመበት የሚካሄደው ዘመቻ ግን የኦሮሞን ህዝብ ሊያታልል አልቻለም፣ አይችልም። በቀድሞ ስርዓት ናፋቂዎች እየተወደሰ ያለው ወንጀለኛ ቡድን ሀገር ቤትና ውጪ በሚገኘው የኦሮሞ ህዝብ ዘንድ በእጅጉ እየተወገዘ ይገኛል። የኦሮሞ ኢንተርኔት ድረገጾች፣ የፓልቶክ ክፍሎች፣ የማህበረሰብ ሬዲዮዎችና ሌሎች ነጻ የኦሮሞ መገናኛ ብዙሃኖች ሁሉም የኦሮሞን ህዝብ ጥቅም ረግጦ ሌሎችን ለማስደሰት የሚዳክረውን ቡድን እያዋረዱት ነው። እስካሁን ከኦሮሞ ህብረተሰብ በግልም ሆነ በቡድን ስም የግንቦት 7ን እርምጃ የደገፈ አንድም አካል አልተመዘገበም። ስለሆነም በግንቦት 7 ጋሻ ጃግሬነት በኦሮሞ ህዝብ ትግል ላይ የተከፈተው የጥቃት ዘመቻ መጨረሻው ውድቀት፣ ውርደትና ጸጸት ብቻ ይሆናል። ኦነግ በቅርቡ እንደጠቆመው የተካሄደ ባለው የጥቃት ዘመቻ ግንቦት 7ና ደጋፊዎቹ ኦነግንና የኦሮሞን ህዝብ ማሸነፍ ከቶ እንደማይቻላቸው እንደገና ማስገንዘብ እንወዳለን። የቀድሞውን አይነት ስርዓት ለመመለስ የሚያልመው ኃይል ከዚህ የጥቃት ዘመቻ የሚያተርፈው ነገር ቢኖር ቀደም ሲል እንደተጠቀሰው በዚህ የጥቃት ዘመቻ መዘዝ ለሚከተለው አደጋ ሁሉም በቀጥታ ተጠያቂ መሆን ብቻ ይሆናል። የኦነግ ኢንፎዴስክ ይቀመጣል እንዳደራ ለከም ሰራ ተፎም ሰራ ሁሉም የቱን ያገኘዋል ይቆይ እንጂ መች ይቀራል። ይቀመጣል እንዳደራ ለከም ሰራ ተፎም ሰራ ሁሉም የቱን ያገኘዋል ይቆይ እንጂ መች ይቀራል። የሰሩት ያስቀመጡት ለአንዱ ወገን ባይስማማው ባይመቸው ያለነው ሌላውን አይግዳ እንጂ ሳይጋነን ሰው ራሱን መውደዱማ ተፈጥሮ ነው ያለ የሚኖር መቼም ቢሆን የማይቀር ነው ሁሌም የሚኖር
ቢተርፈው አይለግስ ቢተርፈው አይለግስ ምግባሩ ነው መመዘኛው የሰው ልጅ መዳኛው ምኞትማ መቼ ያልቃል በቀኝ ሳይሉ